ሰላም ጤና ይስጥልኝ የሲዳሞ ሚዲያ ተከታታዮች ዛሬ ሁለት ነገር ይዤላችሁ ቀርቤያለሁ። አንደኛው እንዴት ፓስወርዳችንን ከቴሌፎናችን ውስጥ ማግኘት እንደምንችል፣ ሁለተኛው ደግሞ ያለምንም ፕሪንት ሳናደርግ ፎርሙላ ሞልተን በኢሜል ወይንም በተለያዩ ሶሻል ሚዲያ መላክ የሚያስችለን አፕ ነው። ዛሬ እነዚህን ሁለቱን ላሳያችሁ መጥቻለሁ። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስለዚህ ወደ መጣሁበት ሐሳብ ሄዳለሁ ማለት ነው። በመጀመሪያ የምናደርገው ምንድነው? ቴሌፎናችን ጋር እንመጣና ቴሌፎናችን ጋር መተን መጀመሪያ ሴቲንግ ውስጥ እንገባለን። ሴቲንግ እና ሴቲንግ ውስጥ ገብተን እንደምታዩት ሴቲንግ ውስጥ ነኝ። ከዛ እዚህ ጋር ጎግል የሚል አለ። ጎግል እሱን እንነካለን። ከዛ እዚህ ጋር ገብተን እዚህ ይሄኛው ማሳያችሁ እዚህ ጋር ገብተን እሱን ክሊክ እናደርግና እዚህ ጋር ሴኩሪቲ የሚል አለ። እዚህ ጋር እሱን እንነካለን። ከዛ ሴኩሪቲ የሚለውን ከነካን በኋላ ወደ ታች ወረድና እዚህ ጋር ይታያችኋል። ያውን ይሄ የፓስወርዶች ምናምን የሚቀመጡበት ቦታ ነውና እሱን ክሊክ ሳደርገው ወደዚህ ወሰደኝ ማለት ነው። ይሄው እኔ ለምሳሌ የዚህን ፓስወርድ ማወቅ ስፈልግ የቴሌፎናችሁን እንትን ይጠይቃል። ስክሪን እንትን ካላችሁ እሱን ይጠይቃል። አያችሁት? ማየት ከፈለኩ አየዋለሁ፣ ካንሰል ማድረግ ከፈለኩ አደርጋለሁ፣ ሞዲፋይ ማድረግ ከፈለኩ አደርጋለሁ ማለት ነው። ኢዚ የፈለጋችሁትን ነው ማግኘት የምትችሉት። እዚህ ጋር መጣችሁ ሰርች ታደርጋላችሁ። ፌስቡክ፣ ዋትስአፕ፣ ቫይበር፣ ኢሜል ማንኛውንም ነገር ማለት ነው። በእንደዚህ መልኩ ልታገኙ ትችላላችሁ። ሌላኛውና ዋንኛው ደግሞ ዛሬ ላሳያችሁ የፈለኩት ምንድነው መሰላችሁ? እቺ አፕ ናት። እቺ አፕ አዶብ ፊል ኤንድ ሳይን ይሄ እንትን ውስጥ ገብታችሁ የምታገኙት ነገር ነው። ፕሌይ ስቶር ውስጥ ገብታችሁ ይሄን በመጻፍ ታገኙታላችሁ። ስለዚህ ከፍታችሁ መጠቀም ነው። ይሄ አፕ ፎርሙላ የፈለጋችሁትን ፎርሙላ ሞልታችሁ ወዲያው በኢሜል ሲደርሳችሁ፣ ለምሳሌ በተለይ ውጭ ሀገር ላላችሁ ፎርሙላ ሞልታችሁ ላኩ ምናምን በሚባልበት ጊዜ የግድ ፕሪንት አያስፈልገንም። ያለምንም ፕሪንት በኢሜላችን የመጣውን ፎርሙላ ወስደን ሞልተን ፈርመንበት መላክ እንችላለን ማለት ነው። ለምሳሌ አሁን እዚህ ጋር የመደመር ምልክቱ አለች። እሷን ስነካት ከሶስት ነገር ለምሳሌ ከፒዲኤፍ ፋይልም ከሆነ ወይንም ከዛ እሱን መሙላት እንችላለን። ከዛ ደግሞ ቢብሊዮቴክ ማለትም ላይብራሪ ውስጥ ያለን ፋይሎች ምናምን ካሉ ከዛ ውስጥ መውሰድ እንችላለን። ያ በጣም ደግሞ ደስ የሚለው ፎርሙላ በእጃችሁ ካለ ራሱ እሱን ፎቶ አንስታችሁት ሞልታችሁ መላክ ትችላላችሁ ማለት ነው። በጣም አሪፍ ነገር ነው። ለምሳሌ እኔ ዛሬ አሁን የሞላው ላሳያችሁ። ይሄው እዚህ ጋር ለምሳሌ ሲዳሞ ብዬ ጻፍኩት አለ። በጣም ሲዳሞ ጻፍኩኝ። ይሄው እንደምታዩት ይሄ ማተለቂያ ነው፣ ይሄ ማተነሻ ነው። ማንሳት ከፈለጋችሁ ራሱ ሉፕ አለው። አያችሁ? ያሳያችኋል የቱ ጋር መስመሩን በደንብ አድርጋችሁ እንድታስቀምጡ ማለት ነው። ይሄ ቆሻሻ እንትን ነው፣ ወደ ቆሻሻ። እቺ ደግሞ ለምሳሌ ትንሽ እንትን ውስጥ ራይት ወይንም ኤክስ ወይንም ነጥብ ማድረግ ካለባችሁ እሱም አለ፣ እሱም መጠቀም ትችላላችሁ። ለምሳሌ አሁን እዚህ ውስጥ እኔ ኤክስ ተጠቅሜያለሁ፣ እዚህ ጋርም ኤክስ ተጠቅሜያለሁ። እዚህ ጋርም ስሜን ለምሳሌ ብቀጥል ይሄው እንደምታዩት ሚዲያ በጣም ማተለቅ ከፈለኩ አተልቀዋለሁ። እንደፈለጋችሁ እያደረጋችሁ መጻፍ ትችላላችሁ። ይሄንን ከጨረስኩ እንደዚህ ሞልቼ ከጨረስኩ በኋላ እዚህ ጋር መጣና ለምሳሌ ፊርማ፣ ዋናው ፊርማ ነው። ፊርማ ለምሳሌ እዚህ ጋር ምን ይላል? እዚህ ጋር አሁን አጠፋዋለሁ። እዚህ ጋር ፊርማ መፍጠር ትችላለህ ይላል። እዚህ ጋር እንደምታዩት አሁን ፊርማ ለመፍጠር ይሄው እንደዚህ ያደረኩትና ለምሳሌ እስኪ ፊርማ ልፍጠር። የፈለጋችሁ ያው የራሳችሁ ነው። በርግጥ
አሁን እንትን ስለሆነ በደንብ እንትን አላልኩትም። ፊርማዬ እዚህ ጋር መጥቷል ማለት ነው። አያችሁት? አሁን መስመር ላይ አምጥቼ ይሄው እዚህ ጋር ቁጭ ለማድረግ ፊርማውን ይሄውና እዚህ ጋር አምጥቼ ይሄው ቁጭ ፈረምኩኝ። ቀን እዚህ ጋር ጽፈና ከዛ በኋላ ይሄን ሁሉ ካደረኩኝ በኋላ መላክ ሲፈልግ እዚህ ጋር መጣና እዚህ ጋር መጥቼ በፈለኩት ወደዚህ ዋትስአፕም ከሆነ ዋትስአፕ፣ ኢሜልም ከሆነ ኢሜል፣ በዚህ ለምሳሌ ያው ኢሜል ከሆነ ማሴንጀር በፈለጋችሁት አድርጋችሁ መላክ ትችላላችሁ ማለት ነው። የዛሬ እንግዲህ ቪዲዮ ይሄን ይመስላል። ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ሲዲያ